ሰው እነዚህን ኤጀንቶች go tell them አሁን ተቀይሯል፣ ዘመኑ ተቀይሯል። ዝም ብላችሁ ገንዘብ የምታፍሱበት ጊዜ አይደለም። the best part about it is it's free። ይሄ ዌብሳይት is a game changer። ውጭ ሀገር ለመሄድ አስባችኋል፣ ከየት መጀመር እንዳለባችሁ ግን አታውቁ። አንድ ሰው ግን የሆነ ኤጀንት ስልክ ሰጥቷችኋል እና ያ ኤጀንት 2 ሰዓት ኮንሰልት አደረጋችሁና 70 ሺህ ብር ትከፍሉኛላችሁ፣ ቪዛው ሲሳካ ደግሞ 200 or 400 ሺህ ብር ትከፍሉኛላችሁ ብሏችኋል። ጋይስ I'm telling you ይሄ ነገር completely scam ነው። ኢንተርኔት ላይ ሊገኝ የሚችል ኢንፎርሜሽን ኦፊሱ ተቀምጦ ስለነገራችሁ ብቻ ይሄ ሁሉ ሺህ ብር ማፈስ አለበት ብዬ አላስብም። ለዛ ነው እኔና ባለቤቴ 3 ወር ሪሰርች አድርገን ከኢትዮጵያ የሚወጡባቸውን መንገዶች ወደ የትኛውም ሀገር ሊሆን ይችላል ከኢትዮጵያ የሚወጡባቸውን መንገዶች በሙሉ ኮምፓይል አድርገን አንድ ዌብሳይት ላይ አስቀምጠንላችኋል። ሰው ኢንቫይት ማድረግ ካሰባችሁ 5 ሳንቲም አትከፍሉ። ዌብሳይታችን ላይ ግቡ። ከ250 በላይ የሚሆኑ የትምህርት አፕሊኬሽን ሊንኮችን አስቀምጠንላችኋል። ካናዳ፣ ዩኤስኤ፣ የተለያዩ ሀገራት ላይ። ከዛ ደግሞ ምንድነው የሚያስፈልጓችሁ? ዘመድ ካላችሁ እንዴት ነው ኢንቫይት የሚያደርጋችሁ? ኦር ደግሞ አፕሊኬሽን ፊ እንዴት ነው የምትከፍሉት? ዩሮፕ እንዴት ነው አፕላይ የምታደርጉት? ካናዳ እንዴት ነው አፕላይ የምታደርጉት? ዱባይ እንዴት ነው አፕላይ የምታደርጉት? ከኢትዮጵያ ጋይስ ይሄ ዌብሳይት is a game changer። ከምንም በላይ ደግሞ አንድ ነገር ኢንፋሳይዝ ማድረግ የምፈልገው ለ3 ወር ይህን ዌብሳይት ስንሰራ የተጠቀምነው ኤአይ ነው ትሬን ያደረግነው ኤአይ ሞዴል። በአማርኛ ነው ትሬን ያደረግነው። እንግሊዝኛ ትንሽ የሚቸግራችሁ ከሆነ or anything በጣም ሲምፕሊፋይድ ሆኖ የቀረበው ዌብሳይት ነው። the best part about it is it's free። ዌብሳይታችንን ከማሳየቴ በፊት እስቲ ዛሬ የካናዳ ትምህርት ምን ይመስላል የሚለውን ነገር ላሳያችሁ። ስፔሻሊ ኢንጂነሪንግ ላይ መማር ለምትፈልጉ ሰዎች እኔ የተማርኩ ያለሁት ቢልዲንግ ኢንፎርሜሽን ሞዴሊንግ የሚባል ኮርስ ነው። እሱ ምን ይመስላል የሚለውን ነገር አብሬ ሼር ላድርጋችሁ። ቅዳሜ ነው፣ ሰው ቅዳሜ ጠዋት ነው። ትንሽ የቭሎግ ነገር ናት። I hope you'll enjoy it። ሃይ ጋይስ እንዴት ናችሁ? ዛሬ መጀመሪያ ቭሎጌን እየሰራው ነው። ትምህርት ቤት ደርሻለሁ። አሁን ክላስ ከመግባቴ በፊት አይ ቲንክ ትንሽ ዋክ እናድርግና የኢትዮጵያ ኮፊ ፕሌስ አለ፣ እዛ እንሂድና እስቲ ሌትስ ግራብ ኮፊ። አይ ቲንክ ኦፕን የሚሆን አይመስለኝም በዚህ ሰዓት፣ ግን ለክላስ ራሱ ትንሽ ደቂቃ ስላለኝ ዋክ ማድረጉ አይከፋም። ኦኬ ሶ እንደምታዩት አሁን ስቲል በጣም ገና ነው ሰዓቱ 8:20 ነው። በኢትዮጵያ 2 ሰዓት ከ20 እንደማለት ነው ከጠዋቱ። የኢትዮጵያ ቤት ያልኳችሁ ቦታ እየሄድኩኝ ነው። አይ ሆፕ ክፍት ናት ብዬ አስባለሁ። በጣም ትንሽዬ ቤት ናት ግን በጣም ደስ ትላለች። ኮፊ አለ፣ ኤቭሪቲንግ የኢትዮጵያ ነገር የምትፈልጉት ሁሉ አለ። ሶ የስ ኦፕን ናት። ሰዎችን ትመስላለች። ቤተ ሱቅ ትላለች። ባለፈው ነው ዲስከቨር ያደረኳት። ዝግ ነው። ኦፕን ይላል ግን እዚህ ጋር። ኤኒዌይስ እዚህ ጋር ቆሜ ላንኳኳ መሰለኝ። የኢትዮጵያ ኮፊ ፕሌስ ስለተዘጋ አሁን ሌትስ ሲ ሌላ የዚህ ሀገር ቡና እንጠጣ። You can be an influencer. But they enjoy food. Yeah, I'm not an influencer. Yeah. It's really clear. You like it? Yeah. And I can share my screen. And then what I have. Okay, here we go. This is
Hey. Tom is very tall. So, That's amazing. do you like taking the BIM class? Well, I'm very tired. Yeah. ኦልራይት ጋይስ ሶ ቅዳሜ ይሄን ይመስላል። አሁን ላይ አሳይመንት ተሰጠን ፕሮፌሰራችን። ዴድላይኑ በጣም ሾርት ነው። ሶ ሁላችንም የተሯሯጠ ነው ለማስገባት። ሶ ቢልዲንግ ኢንፎርሜሽን ሞዴሊንግ መማር ለምትፈልጉ ሰዎች ኢሜል አድርጉልኝ። ማቆን ኢንፎርሜሽን በሙሉ እነግራችኋለሁ። ኢንጂነሪንግ ላይ ያላችሁ፣ አርኪቴክቸር ላይ ያላችሁ ኢሜል አድርጉልኝ። ሶ ቀጣይ ሌትስ ጎ ቱ ዘ ዌብሳይት። I'm so excited ይህንን ዌብሳይት ከእናንተ ጋር ሼር ለማድረግ ሰው መታችሁ መማር የምትችሉበትን ወይ ሁሉ እናወራለን። ኦኬ ጋይስ ቅድም እንዳልኳችሁ ቪዛ 1-2 እንዴት ነው አክሰስ የሚለውን ነገር በዚህ ሴክሽን ላይ ደግሞ በደንብ እናያለን። ሶ ይህንን ቪዲዮ ሴፓሬትሊ ለብቻውን መፖስት አይቀርም። ሶ ገብታችሁ ለብቻው ቼክ አውት ማድረግ ትችላላችሁ። ምንድነው የምናደርገው? ብራውዘራችን ላይ ገብተን ቪዛ 1-2 ብለን ቼክ እናደርጋለን። ሶ ቤዚክሊ this is our website። ሶ ወደ ውስጥ ከመግባቴ በፊት ትንሽ ነገሮችን ኤክስፕሌን ላድርግና መለሳለሁ። እኔና ባለቤቴ ይህንን ዌብሳይት ስንሰራ 3 ወር ወስደን ኢንቴንሲቭ የሆነ ሪሰርች አድርገን ሶ ከኢትዮጵያ ሰዎች ሲወጡ በጣም ብዙ ብር እየከሰሩ ብዙ ሰዎች ንብረታቸውን ሽጠው ሪተርን ምንም ነገር ሳያገኙ ገንዘባቸውን በትልልቅ ኤጀንሲዎች ተበልተው ይቀራሉ። ሶ እነዚህ ኢንፎርሜሽኖች ፍሪ ናቸው እና ደግሞ ለማንም ጌት ኪፐር መሆን አንፈልግም። እነዚህን ኢንፎርሜሽኖች ይዛችሁ ከሀገር ወጥታችሁ መማር መስራት ኢቨን ከቤተሰብ ጋር ለመገናኘት ክፋት የለውም። ከሀገር ወጥቶ መማር መስራቱ ቤተሰብ ማግኘቱ ኦር ኤኒቲንግ። ሰዎች ይህንን ኢንፎርሜሽን ስለያዙ ብቻ እናንተን ብዙ ሺህ እና ሚሊዮኖች መጠየቅ የለባቸው። ኢንፎርሜሽን ኢንተርኔት ላይ ያለ ኢንፎርሜሽን ነው። እኛ ያደረግነው ምንድነው? ገብተን ኮምፓይል ያደረግን በደንብ ኢንፎርሜሽኖች ኦርደር ሰጠነው። ከዛ ደግሞ ይህንን የኤአይ ዘመን ነው። አሁን ኤአይን በደንብ አድርገን ሞዴሉን ትሬን አደረግነው። that means anything ኢንፑት ስታደረጉ አዶፕት እያደረገ ለእናንተ የሚሆናችሁን ሪስፖንስ ነው የሚሰጣችሁ ማለት ነው። ሶ ገብተን ፈርዘር በደንብ እናያለን። ትንሽ እንደ ዲስክሌመር ይሄንን መናገር ፈልጋለሁ። ፕሊዝ ስትጽፉልን ወር ኢሜይል ስታደርጉልን ወር ኤኒቲንግ ቪዛ አፕላይ አድርጉልን እንዳትሉን። ምክንያቱም የኛ ስራ ቪዛ አፕላይ ማድረግ አይደለም። ቪዛ አፕላይ አናደርግም። ማንንም ሰው ገንዘብ አንጠይቅም ወር ኤኒቲንግ። እኛ የምናደርገው ኢንፎርም ማድረግ ነው። ምክንያቱም ብዙ ወንድሞቻችን እህቶቻችን የመውጣት እድል እያላቸው ግን ኢንፎርሜሽን ስለሌላቸው ብቻ ከሀገር መውጣት አልቻሉ። ወጥተው ሰው ተምሮ ራሱን ለውጦ ከዛ ደግሞ ኢትዮጵያ ላይ ሄዶ ቢሰራ ክፋት የለው። ምክንያቱም ብዙዎቻችን ፖቴንሻል አለን። የኢትዮጵያ ልጆች ወጥተን ውጭ ሀገር ስንሰራ አቅም አለን እና ይህንን ነገር በደንብ ኢንፋሳይዝ ማድረግ ስለምንፈልግ ነው። ኦኬ ሶ ተመልሰናል። ሶ አሁን ያለነው ቪዛ 1-2 ዌብሳይት ላይ ነው። ሶ ቤዚክሊ ቪዛ 1-2 የኤአይ ቪዛ አማካሪ ነው። የውጭ ሀገር ህይወቱ አሁን ይጀምራል ይላል። የኛ መንገድ ቀላል ነው። ኦብቪየስሊ this is በጣም ሲምፕሊፋይድ የሆነ ኤኒዋን መጠቀም የሚችለው ዌብሳይት ነው። ኤቭሪቲንግ በአማርኛ ነው። ኤኒዋን አክሰስ ማድረግ ይችላል። ትንሽ ዲስክሌመር እዚህ ጋር አስቀምጠናል ፎርሙን ከመሙላታችሁ በፊት። ለማንም ሰው ቪዛ አፕላይ እንደማናደርግ በደንብ ኢንፋሳይዝ አድርገን ተናግረናል። እዚህ ጋር የኔ ስራ እናንተ አፕላይ ማድረግ ትችላላችሁ። ለማንም ሰው 5 ሳንቲም እንዳትከፍሉ። ዌብሳይቱ ላይ ገብታችሁ ማንበብ ትችላላችሁ። እኔ ከኢትዮጵያ ዩሮፕ ሄድኩኝ፣ ከዩሮፕ ካናዳ መጣሁኝ። ማንም ሰው አፕላይ አላደረገልኝም። ኤቭሪቲንግ ራሴ ነኝ ከመጀመሪያ እስከ መጨረሻው አፕላይ ያደረኩት። ይህንን ያደረኩበት ምክንያት እዝና ቢኮዝ የሆነ እድለኛ ስለሆንኩኝ ወር ደግሞ ብዙ ብር ባንኬ ላይ ስላለ ምናምን አይደለም። ኢትስ ቢኮዝ ኢንፎርሜሽን እጄ ላይ ስላለ ነው። እና ብዙ ሰዎች ደግሞ ኢንፎርሜሽን አጥተው አፕላይ ማድረግ ሳይችሉ ቀርተዋል። ኦኬ ኢነፍ ቶኪንግ። ሶ ሌትስ ሴይ ቪዛ ለእናንተ የሚሆናችሁን የቪዛ ዌይ ለማወቅ ፈለጋችሁም በል ሶ ፎርሙን ጀምር ያልነው እዚህኛው ፔጅ ላይ ያመጣናል። ሶ የመጀመሪያው ጥያቄ ቪዛን ለማን ነው አፕላይ ማድረግ የፈለጉት? ምናልባት ለሌላ ሰው አፕላይ ማድረግ ፈልጋችኋል ነበር ኦር ደግሞ ለራሳችሁ ነው አፕላይ ማድረግ የፈለጋችሁት። ሶ ሌትስ ሴይ አይ ሴድ ለራሴ ወዴት ሀገር አፕላይ ማድረግ ያስባሉ? አሜሪካ፣ ካናዳ፣ ሌሎች የዩሮፒያን ሀገራት። ሌትስ ሴይ አይ ሴድ ካናዳ። ወደ ካናዳ በምን መንገድ ለመሄድ አስበዋል? ካሉት የቪዛ አማራጮች ውስጥ ለእርሶ የሚሆኑትን በጥንቃቄ ምረጡ ይላል። ወደ ካናዳ ስንመጣ በጣም ብዙ አይነት የቪዛ አማራጮች አሉ። እዚህ ጋር ሜንሽን ያደረኩላችሁ 5ቱ ነው። ሙሉ ጊዜ መማር አለ፣ ትዳር አለ፣ ኤክስፕረስ ኢንትሪ አለ፣ የአጭር ጊዜ ኮርስ ለመውሰድ አለ፣ ስራ ወርክ ፐርሚት። ከነዚህ አንዱን ትመርጣላችሁ እና ዲፔንዲንግ ኦን ዩር ሪኳየርመንት እየገባችሁ ሁሉንም ቼክ አድርጓቸው።
let's say የሆነ ሰው ሙሉ ጊዜ መማር ፈለገ እሺ የትምህርት ማስረጃ አለት አለኝ of course ለመማር ከመጣችሁ የትምህርት ማስረጃ ያስፈልጋል let's say የለኝም አልንበል የትምህርት ማስረጃ ያስፈልጋል or ደግሞ ከትምህርት ሚኒስተር ማህተም አስመጥቼ አልጨረስኩም ኮስት ሼሪንጉን ያልከፈለ ሰው ከሆነ ለምሳሌ so መጀመሪያ ማድረግ ያለበት ምንድነው ኮስት ሼሪንጉን ከፍሎ መጨረስ ከትምህርት ሚኒስተር ማህተም አስመጥቶ ኦሪጂናል ዲግሪውን በእጆ ያዙ ምክንያቱም ይሄ ከሌለ ወደ ቀጣይ እንትን መሄድ አይችልም so እነዚህ ቤዚክ የሆኑ ኢንፎርሜሽኖች ነው ሄዳችሁ ኤጀንት ጋር ኦኬ ቀጣይ ምን ላድርግ እያላችሁ የምትጠይቁት ከዛ በኋላ 70,000 ብር ሲሏችሁ ትከፍላላችሁ እና so like ይሄ በጣም ቤዚክ የሆነ ኢንፎርሜሽን you don't have to pay anything so እሺ sorry ትንሽ ተቆጣው እሺ የትምህርት ማስረጃ አለት አለኝ obviously ኦኬ የትምህርት ማስረጃው ምን ይመስላል አንዳንድ ሰዎች ሃይ ስኩል ዲግሪ ያላቸው አንዳንድ ሰው ኮሌጅ ያላቸው አንዳንድ ሰው ባችለርስ ዲግሪ ማስተርስ depending on your ያላችሁ የትምህርት ዶክመንት አፕላይ የምታረጉበት ኮሌጅ እንዲሁም ቪዛ አይነታችሁ ይለያያል that's why እነዚህን አራት የተከፋፈሉ ነገሮች ያመጣልናችሁ let's say የሆነ ሰው ባችለርስ ዲግሪ ይዟል so ቀጥል አልኩት so ቀጣይ ሪኳየርመንት ማለት ነው እንግሊዘኛ ፕሮፊሸንሲ ነው ብዙዎቻችን ስለ እንግሊዘኛ ፕሮፊሸንሲ ማንም ሰው አይነግረንም ግን እንግሊዘኛ ፕሮፊሸንሲ ካላችሁ 80% የሚሆን የቪዛ የመሳካት እድላችሁ ከፍ ይላል ምክንያቱም like think of it this way ወደ ካናዳ ልትመጡ ስትሉ እንግሊዘኛ ትችላላችሁ ቤዚክሊ ከሰዎች ጋር ኮሙኒኬት ማድረግ ትችላላችሁ ኢቭን እንኳን እዚህ ሀገር ብትቆዩ ኮሙኒኬት ማድረግ የምትችሉበት ሌቭል ላይ ነው ያላችሁት ወይ እነዚህ ነገሮች ቤዚክ ጥያቄዎች መመለስ አለባችሁ ከዛ ላይ የሆነ ሰው ከሌለው ማድረግ ያለበትን ዌብሳይቱ ይነግረዋል ካለው ደግሞ ወደ ቀጣዩ ፔጅ ያስተላልፈዋል so basically የሚያስፈልገው let's say የሆነ ሰው IELTS TOEFL PTE Cambridge English Qualification ከዛ Duolingo ዌብሳይቱ ላይ ግን በደንብ ኖት አድርገን ይጻፍንላችሁ Duolingo English ቴስት እንድትወስዱ ነው Duolingo is like በጣም ቀለል ያለ ቤታችሁ ሆናችሁ ልትፈተኑት የምትችሉ ሰው ካላችሁ እቺ ሀገር like $50 ከፍሎ በጣም ርካሽ ነው $50 ከፍሎ ፈተናው መፈተን ትችላላችሁ so like ከዱኦሊንጎ መጀመር ትችላላችሁ ቀደም እንዳልኳችሁ ሁለት ሪኳየርመንት ነግሬያችኋለሁ የመጀመሪያው የዩኒቨርሲቲ ኮስት ሼሪንጋችሁን ክፈሉ ኦሪጂናል ዲግሪያችሁን እጃችሁ ላይ ያዙ ከዛ እንግሊዘኛ ፕሮፊሸንሲ ይኖራችሁ ከዛ በኋላ እስቲ ስለ ሊንክ እናወራ like ብዙ ሰው ይመጣና ኦኬ ካናዳ እስቲ ሊንክ ላክልኝ ዩኒቨርሲቲ አፕላይ ለማድረግ like ብዙ ሰው የሚያስበው ሊንክ ካላኩለት ስሙን አስገብቶ ከዛ ደግሞ ወዲሞን አስገብቶ የትምህርት እንትኑን አስገብቶ ከዛ ደውለው በቃ እዚህ ኤርፖርት ና ምናምን የሚባል ነው ይመስለው ነው እንደዛ አይሰራም ማድረግ ያለባችሁ ኦሪጂናል ዲግሪያችሁን እጃችሁ ላይ ያዙ እንግሊዘኛ ፕሮፊሸንሲ ተፈተኑ ከዛ እስቲ ስለ ሊንክ እናወራ that's it so እንግሊዘኛ ፕሮፊሸንሲ ወስደዋል የለኝም ካለ let's say እንግሊዘኛ ቴስት አስፈላጊ ነው ለትምህርት ቪዛ አፕሊኬሽን አሁን አብዛኛው ኮሌጆች አብዛኛው ዩኒቨርሲቲዎች እንግሊዘኛ ሪኳየርመንት ይጠይቃሉ ለመውሰድ እያሰብኩኝ ነው obviously እንግሊዘኛ አሁንም አስፈላጊ ነው የሚላችሁ አዎ አለኝ ከዛ ቀጣይ ጥያቄ ደግሞ ካናዳ ቤተሰብ አሉት ከባድ የሆነ ሪያሊቲ ነው ይሄንን ነገር አንዳንድ ጊዜ ማወቅ እዚህ ሀገር ሰው ካላችሁ የቪዛ የመሳካት ቻንሳችሁ 95% ይጨምራል you know why it's not because like ሰዎቹ አፕሊኬሽናችሁ ላይ ስለገቡ አይደለም it's because የምታውቋቸው ሰዎች ኮሌጅ ሄደው ዶክመንታችሁን ለኮሌጁ ማስገባት ይችላሉ በአካል ሄደው ፎሎ አፕ ማድረግ ይችላሉ that's the only difference እንጂ እዚህ ሀገር ቪዛችሁ ላይ ስማቸው ሜንሽን ስለተደረገ አይደለም or anything ምንድነው ኮንሲስተንትሊ እየተመለከቱ አፕሊኬሽናችሁን ማስገባት ስለሚችሉ ስለዚህ ካናዳ ቤተሰብ ካሉት ቢኖሩትም ባይኖሩትም ያሳልፉታል this is just informative የሆነ ኢንፎርሜሽን ነው እዚህ ጋር so ቀጥል እንለዋለን የትምህርት ክፍያው እንዴት ለመክፈል አስበዋል so let's say የሆነ ሰው ራሱ መክፈል ካሰበ ራሱ ይከፍላል ይላል so this is the information ይሄንን ነው for free ታገኛላችሁ ያልኳችሁ ምንም ገንዘብ አታወጡም guys so ምንድነው አንድ ሁለት ቪዛ ነው ኢንፎርሜሽን የሰጣችሁ የእርሶ ምርጫ ይሄን ይመስላል ቪዛ ለማን አፕላይ ማድረግ የፈለጉት ለራሱ ከዛ ወዴት ሀገር ነው መሄድ የፈለጉት ካናዳ አሜሪካ አልመረጡም ካናዳ ዩሮፕ አልመረጡም ካናዳ ነው የመረጡት ከዛ ሙሉ ጊዜ ሊማሩ ነው የመጡት የትምህርት ማስረጃ አሉት ከዛ ባችለር ዲግሪ ወስደዋል ከዛ ደግሞ እንግሊሽ ፕሮፊሸንሲ ወስደዋል ካናዳ ቤተሰብ አሉት የሉትም doesn't matter ግን ደግሞ ካሉትም ከሌሉትም ይሄ ፎርም አዶፕት ያደርጋል like እንደየሰው ይለያያል ይኖራሚ ከዛ የትምህርት ክፍያውን እንዴት ለመክፈል አስበዋል ራሴ ይከፍላሉ this is the things all the information
የሚያስፈልጓችሁ ካናዳ ለመምጣት እንደዚህ አይነት ሰው ከሆናችሁ let's say ባችለር ዲግሪ ኖራችሁ እንደዚህ አይነት ሰው ከሆናችሁ this is the only thing you need። ከዛ እዚህ ጋር መተን ስለ ሊንክ እናወራ። ቅድም እንዳልኳችሁ ቀጥታ አንደኛ ላይ ሰው ይመጣና ሊንክ ስጠኝ። ሊንክ ምንም አያደርግልኝም። ምንም 1000 ሊንክ ልሰጣችሁ እችላለሁ። እንግሊዝኛ ካልተፈተናችሁ ኦሪጂናል ዲግሪ ከሌላችሁ አትመጡ። that's like a requirement ነው። ስትገቡ የዩኒቨርሲቲዎችን ስም ጽፈንላችኋል። ትንሽዬ ኖት አለቻችሁ approximate acceptance rate። ይህንን የሰራንላችሁ ከዚህ በፊት የዩኒቨርሲቲዎቹን የአክሰፕታንስ ሬት ባክግራውንድ አጥንተን ነው። so let's say እዚህኛው ዩኒቨርሲቲ አፕላይ ማድረግ ፈልጋችኋል እንበል። የመሳካት ቻንሱ 78% ነው። አሁን እያወራ ያለሁት ስለ ስቱደንት ቪዛ አይደለም። እያወራ ያለሁት እዚህ ዩኒቨርሲቲ ላይ እንግሊዝኛ ፕሮፊሸንሲ ይኖራችሁ ባችለርስ ዲግሪ ይኖራችሁ ለትምህርት ቤቱ አፕላይ ስታደርጉ ይሳካል አይሳካም? ስንት ፐርሰንት ነው የመሳካት ቻንሱ? 78%። ቀጣይ ዩኒቨርሲቲ 52%። so that means like recommend አትደረጉ። 70 እስከ 73%፣ 58%፣ 58 እስከ 59 እስከ 62%። so it depending on the university ይለያያል የመሳካት ቻንሳችሁ። so this is the thing ቅድም እንዳልኳችሁ። ኦር ደግሞ someone እስቲ different path መረጠን ወደ ኋላ መመለስ ትችላላችሁ። ዌብሳይቱ ያስመልሳችኋል ከፈለጋችሁ። ደግሞ እዚህ ጋር መጀመሪያ የምትለው መንካት ትችላላችሁ። so let's say የሆነ ሰው ደግሞ ሌላ different path መውሰድ ፈለገ። let's say ቪዛ ለምን አፕላይ ማድረግ የምትፈልጉት እዚህ ሀገር let's say ውጭ ሀገር ካላችሁ ለቤተሰብ አባል ቪዛ አፕላይ ማድረግ ከፈለጋችሁ ለቤተሰብ አባል ነው የምፈልገው። ወዴት ሀገር ነው አፕላይ ማድረግ የፈለጉት? ካናዳ let's say። ከዛ ደግሞ ለማን ነው አፕላይ ማድረግ የፈለጉት? ለሚስቴ ኦር ለባሌ፣ ለዘመድ፣ ለእናቴ ኦር ለአባቴ። so ለሚስቶት የሚፈልጉ ከሆነ this is the information you need። ከዚህ ውጭ ምንም አይነት ኢንፎርሜሽን አያስፈልጋችሁ። so የሚያስፈልጋችሁ መስፈርቶች የካናዳ ዜግነት PR permanent residency or ዜጋ መሆን አለባችሁ። አግብታችሁ ወደዚህ ሰው ለማምጣት የጋብቻ ማረጋገጫ፣ ትክክለኛ ግንኙነት ማስረጃ፣ ፎቶዎች ይፈልጋሉ። እና እነዚህን ኢንፎርሜሽኖች እስኪ በወሬ ከሰው ከምትሰሙ ገብታችሁ እዚህ ዌብሳይት ላይ በነፃ እና እኛ ገንዘብ አንጠይቃችሁ ማለት ሰው ገንዘብ አይጠይቃችሁ፣ ገብታችሁ ቼክ አድርጓቸው። let's say እናትህን ወይም አባትህን ኢንቫይት ማድረግ ፈልጋለሁ so ለእናቴ ወር ለአባቴ አልኩኝ። so እዚህ ጋር የእርሶ ምርጫ ቪዛ ለማን አፕላይ ማድረግ ለቤተሰብ አባል፣ ከዛ ወደ ካናዳ ለእናት ወይም ለአባት። so የኛው ምንድነው ሱፐር ቪዛ ነው። ሱፐር ቪዛ እንዴት ነው አፕላይ ማድረግ የሚፈልጉት? መስፈርቱ ይሆን ገብታችሁ በደንብ ቼክ አድርጓቸው። እና so ለኤጀንት ከመክፈላችሁ በፊት ሚሊየን ገንዘብ ከመክሰራችሁ በፊት ገብታችሁ ቼክ አድርጉ የኛን ዌብሳይት። እና ብዙ ነገሮች አሉ ስቲል ወደ ውስጥ ገብታችሁ ማየት ትችላላችሁ። ይሄኛውን ዝም ብዬ ሾርት የሆነ ቪዲዮ ልስራላችሁ ብዬ ነው። ካስፈለገ ከዚህ በኋላ ብዙ ቪዲዮዎችን ሰራላችኋለሁ። so far እነዚህ ናቸው ያሉት። ግን let's say ለማንኛውም አንድ ሰናሪዮ ልስጣችሁ። ለምሳሌ አንድ ሰው ለራሱ ነው አፕላይ ማድረግ የፈለገው ወደ ካናዳ። ከዛ ደግሞ let's say አጭር ጊዜ ኮርስ ለመውሰድ this is the information you need። የ8 ወር ኮርስ አለላችሁ፣ የ6 ወር ኮርስ አለላችሁ፣ የ8 ወር እስከ 1 ዓመት ድረስ የሚሆኑ ኮርሶች አሉላችሁ። ከዛ በፊት ዩኒቨርሲቲዎቹ ወር ኮሌጆች ውስጥ አፕላይ ከማድረጋችሁ በፊት የሚያስፈልጓችሁ ኢንፎርሜሽኖች ምንድን ናቸው? so these are the requirements። everything የተጻፈው በአማርኛ ነው። so I guess ብዙ ነገር እዚህ ዌብሳይት ላይ ብዙ ነገር ማለት እንችላለን፣ ስለ ብዙ ነገር ማውራት እንችላለን። ለዛሬው ቪዲዮን ላለማርዘም በዚሁ ላብቃ። ከዛ በተጨማሪ ትንሽ ስለኛ የሚለውን ሴክሽን ላሳያችሁ። so basically የኛ ቡድን ትንሽ ቡድንና ብዙ ሰው የለንም ቲማችን ውስጥ just myself and my wife። so ስለኛ የምንሰጣችሁ ኢንፎርሜሽን ይሄን ነው። አላማችን በቪዛ አማካኝነት የሚጭበረበረውን ህዝብ ነፃና ትክክለኛ መረጃ መስጠት ነው። ቅድም እንዳልኳችሁ ማንንም ሰው በቪዛ አማካኝነት እንዲጭበረበር አንፈልግም። so የምንነግራችሁ ይሄንን ነው። ፕሊዝ ገብታችሁ አንብቡት። ሶሻል ሚዲያችንን ፎሎ አድርጉ። አዳዲስ ኢንፎርሜሽኖች በየጊዜው እንነግራችኋለን፣ በየጊዜው እንለቃለን። so please ገንዘባችሁን ለኤጀንት ከመክፈላችሁ በፊት ዌብሳይታችንን ቼክ አድርጉ፣ በደንብ ይዋቸው። ኤቭሪቲንግ በነፃ ነው። ቅድም እንዳልኳችሁ ገንዘብ አንጠይቃችሁ። ኦኬ ጋይስ ቴንክ ዩ ሶ ማች ቪዲዮዎችን ስላያችሁ። በጣም ረጅም እንደሆነ ገምታለሁ። አይ ሆፕ ጠቃሚ የሆነ ኢንፎርሜሽን ሰጥቻችኋለሁ። ሶሻል ሚዲያችንን ፎሎ እና ሰብስክራይብ ማድረጋችሁን አትርሱ። ቲክቶክ ላይ ያለን፣ ዩቲዩብ ላይ ያለን። so ገብታችሁ ቼክ አድርጓቸው። አንዳንድ አዳዲስ ኢንፎርሜሽኖች ኤቭሪ ናው እንለቃለን። so እየገባችሁ ቼክ አድርጓቸው። በጣም አመሰግናለሁ again